ኃጢአትህን ሁሉ ማስማር የፈለገ ሰው የረመዳንን ሌሊቶች በመስገድ ያሳልፈው። ሁለት ረክዓ ከሰገደ ሰውየው ራሱ እንደሰገደ ይቆጠራል። አብዱላህ ብን ዓባስ ከዒሻ በኋላ ሁለት ረክዓ መን ቃመ ቢረክዓተይን ባዕደ ልዒሻ ኢላ ጡሉዕ ልፈጅር ፈሃዛ ሚን ልቃኢሚና ቢለይል ከማ ቃል ረዲየላሁ ዐንሁ። ከዒሻ በኋላ እስከ ሱብሒ ድረስ ባለው ጊዜ የሌሊት ሶላት ብሎ ነይቶ ሁለት ረክዓ ብትሆን እንኳን የሰገደ ሰው ሌሊቱን ሙሉ ቆሞ እንዳሰገደ ይቆጠርለታል ተብሎ ተናግሯል። ሌሊቱን የሰገደ ነው ያሉት ነቢ ሰለላሁ ዐለይሂ ወሰለም፣ አልገደቡትም። ከሁለት ይጀምራል ማለት ነው። እና የሌሊት ሶላትን ተራዊሕ ሄዳችሁ መስገድ በአካባቢያችሁ። ይህን ያደረገ ሰው የአላህ ስብሐነ ወተዓላን ምህረት እንደሚያገኝ ያለፈ ኃጢአት ሁሉ እንደሚማርለት ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ሌላው በረመዳን ውስጥ አንዲት ሌሊት አለች፣ ለይለቱል ቀድር። ለይለቱል ቀድር ያቺ ኸይሩን ሚን አልፍ ሸህር ተብላ ተገልጻለች። ከአንድ ሺህ ወራት ትበልጣለች፣ ከ83 ዓመታትና ከዚያ በላይ። አስቡት፣ በምድር ላይ 83 ዓመት ኑሮ ሰውዬ የሰራው መልካም ስራ በአንዲት ሌሊት ማግኘት። በአንዲት ሌሊት በሰራሃት የ83 ዓመት ምንዳ አላህ ሱብሓነሁ ወተዓላ ይጽፍልሃል። ያችም በረመዳን የመጨረሻዎቹ አስርቶቹ ሌሊቶች እንደሆነች ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ኢብኑል ቀይም ይህን ሲናገር እንኳን በዚያች ተናግረው አይደለም እንደው በአመት ነው የምትገኘው ብንባል አመቱን ሙሉ ስንጠባበቃት ልንቆይ ይገባል እያለ ይናገራል። ጭራሽ 10 ሌሊት በጣም ቀላል ጊዜ ነች። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህን 10 ሌሊቶች ህያው ያደርጉ ነበር። ካነ ዩሕዪ ለይለቱል ዐሽር፣ የአስርቶቹ ሌሊቶች በቃ ህያው ያደርጉ ነበር፣ አይተኙም ነበር፣ አላህን በመገዛት ያሳልፉ ነበር። እና ይህ ነው መሆን ያለበት። በዚህን ጊዜ አምልኮ በጣም ማብዛት አለበት ሰው ማለት ነው። መልካም ስራዎች ሁሉ እጥፍ ድርብ ተደርገው ስለሚመነዱ ማለት ነው። ጾም ሲባል እንግዲህ እንደምታውቁት هو الامتناع عن الأكل والشرب والجماع والكلام السيء والأعمال السيئة في نهار رمضان. ጾም ብሎ ማለት ራስን ማቀብ እንደማለት ነው። ከማንኛውም ከሚበላ ከሚጠጣ እንዲሁም ደግሞ ከግንኙነት እንዲሁም ከክፉ ስራዎች አጠቃላይና ከክፉ ንግግሮች ራስን ማቀብ ማለት ነው። በዚህም አላህ ሱብሓነሁ ወተዓላ ፍራቻ ታገኛላችሁ። የጾምም ግብና ዓላማው ተቅዋን ማግኘት ነው። አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ እንደተናገረው ያ አዩሃ ለዚነ አመኑ ኩቲበ ዐለይኩሙ ሲያም ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ሰዎች ሆይ እነሆ ጾም በእናንተ ላይ ተደነገገ ከዚህ በፊት በነበሩ አማኞች በነቢያትና በትውልዶቻቸው ላይ ተደንግጎ እንደነበረው ሁሉ ጾምንም የደነገግኩት እኔን ልትፈሩ ዘንድ ነው አለ። የአላህ ሱብሓነሁ ወተዓላ ፍራቻ ያመጣል። فكلما ابتعد الإنسان عن الكلام السيء والأعمال السيئة فهو يعني يتقرب إلى الله سبحانه وتعالى ويكون تقيا وخاشعا لربه عز وجل. እና ይሄ በዚህ በጾም ቀን ብዙ ሰው የሚያስበው በቃ ከምግብ መራቅ እና ከውሃ መራቅ እንዲሁም ከግንኙነት መራቅ ብቻ ይመስለዋል። ነገር ግን ምላሱን ለፈለገ በሰዎች ላይ ሊዘረጋ ይችላል። መጥፎ ስራችን በዚህ ይሄ መሆን የለበትም። ነቢያችን ሰለላሁ ዐለይሂ ወሰለም መን ለም የድዕ ቀውለ ዙር ወልዐመለ ቢሂ ፈለይሰ ሊላሂ ሓጀቱን ፊ አን የድዕ ጠዓመሁ ወሸራበሁ ብለዋል። በጾም ቀን ውሸት ንግግርን ልክ እንዲሁ ደግሞ በውሸት ንግግር መስራትን ክፉ ቃልን ክፉ ስራን ያልተወሰው ከመራቡና ከመጠማቱ አላህ ከዚህ ሰው ምንም ጉዳይ የለም ብለዋል። ጥሩ ነው ከምግብ መቆጠቡ፣ ከውሃ መቆጠቡ፣ ከግንኙነት መቆጠቡ ይህ አንዱ የጾም መስፈርቱ ነው። ነገር ግን ይህ ነገር ከነዚህ ክፉ ንግግርና ክፉ ስራ ካላቀበው ምን ዋጋ አለው? ስለዚህ ምላሳችሁንም ከመጥፎ ነገር ማጾም አለባችሁ ማለት ነው። ሰውነት ከምግብ እንደሚጾም ሁሉ እንዲሁም ምላስ ከመጥፎ ንግግርና ተግባር ከመጥፎ ስራዎች ሰውየው ሊጾም ይገባዋል። ለዚህ ለመልካም ነገር አላህ ሱብሓነሁ ወተዓላ ሁላችንም ይወፍቀን፣ ተቀባይነት ያለው ጾም አላህ ይወፍቀን። በረመዳን የሚሰሩ ስራዎች በጣም እጥፍ ድርብ ስለሆኑ ማንኛውንም መልካም ስራ እንዳታልፉ። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ለጋሽ ነበሩ። በተለይ ደግሞ ረመዳን ሲመጣ በተለይ አስርቶቹ ሌሊቶች ላይ ልግስናቸው በጣም እንትን ነበር፣ በጣም ፈጣን ነበሩ። ረመዳን ወር ሌላው የቁርአን ወር ነው። ቁርአን መውረድ የጀመረበት ወር ነው። ሸህሩ ረመዳን አለዚ ኡንዚለ ፊሂል ቁርአን፣ ቁርአን የተወረደበት ወር። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው የተላኩበት ወር፣ ቁርአን የወረደበት ወር። መልአኩ ጅብሪል ዐለይሂ ሰላም በየዓመቱ ነቢይ ሰለላሁ ዐለይሂ ወሰለምን በረመዳን መጥቶ ቁርአን ያዳምጣቸው ነበር። እርሳቸውም እንዲሁ ካነ ዩዳሪሱሁ ዐለይሂ ሰላቱ ወሰላም። መልአኩ ጅብሪል ዐለይሂ ሰላም ለነቢዩ ሰለላሁ ዐለይሂ ወሰለም ቁርአንን መጥቶ ያዳምጣቸው ነበር በየረመዳኑ። ይወታቸዋል የመጨረሻ ህይወታቸው ላይ 2 ጊዜ አዳመጣቸው፣ 2 ጊዜ አስቀራቸው። እና ሰዎች በዚህ ወር ቁርአንን በመቅራት ሊያበዙ ይገባል ማለት ነው። እሺ ይሄን የምላችሁ በጣም እናመሰግናለን።